ሰላም ሰላም ውድ የቻናሌ ተከታታዮች እንደምን ከረማችሁ? እኔ ደህና ነኝ። ዛሬ ደግሞ ላሳያችሁ የመጣሁት በፖፕ ላይቭ አፕሊኬሽን ፒኬ በማጫወት ትራንዛክሽናችንን ኤጀንት ሌቭላችንን እንዴት ከፍ እንዴት እንደምናደርግ እና ደግሞ ሆስቶቻችንም ከላይቭ የሚያገኙትን ገቢ ሞር የሚያሳድጉበትን መንገድ ነው። አንደኛ ጨዋታውን አሳያችኋለሁ። መጀመሪያ ወደ ፕሮፋይላችሁ ትመጣላችሁ እንደምታዩት። ከዛ ሞር ደግሞ ተመራጭ የሚሆነው በቮን ብታጫውቱ ነው። ቢኮዝ የሰዎቹን መረጃ ስለሚያጋራችሁ። በፖፕ አፕ ከሆነ ብዙም እንትን አይልም። በዚህኛው በቮን ኦልሞስት ዘሴም ስለሆነ አፕሊኬሽኑ በዚህኛው አፕሊኬሽን ብትጠቀሙ ታሪፍ ነው። መጀመሪያ ኮይን ትሬዲንግ ላይ እንሄድና ገንዘባችንን እናወጣለን ማለት ነው። ማጫወቻ ገንዘባችንን በቀን ለአንድ ሆስት እስከ 61,000 ብናወጣ ነው የሚመከረው። ምክንያቱም ከዛ በታችም ከሆነ ላይከፍለን ይችላል ከላይ በምናገኘውን ገቢ። ከዛ በላይም ከሆነ ደግሞ ለኛ ኪሳራ እንዳይመጣብን ምን እናደርጋለን እናደርጋለን ማለት ነው። እዚህ አይዲ ላይ አይዲያችንን እንሞላለን። የማጫወቻ እንትናችን አይዲያችንን ይሄ ራሴ ነው። ከዛ እዚህ ጋር 61,000 እናደርግና ወጪ እናደርጋለን። ወዴት ነው? ወደ ኮይን አካውንት እዚህ ጋር እንዳትሳሳቱ። ወደ ኮይን አካውንታችን ትራንስፈር እንለዋለን። እዛ እንወጣለን። ቀጥታ ወዴት እንሄዳለን ማለት ነው። ባክ እንልና አሁን ገንዘባችንን ወጪ አድርገናል። እዚህ ጋር ያለን ገንዘብ ከዛ ወደ ምናጫውታቸው ልጆቻችን እንሄዳለን። ለምሳሌ እኔ የማጫውታቸውን ሰርች ባር ላይ እንፈልጋቸዋለን። እነኚህን ወደ ልጆች እያጫወትኩ ነው። ለምሳሌ ሶ እዚችኛዋ ላይ ለመግባት ብፈልግ ቀጥታ እንደዚህ ዳይሬክት እገባለሁ። እዚህ ጋር ስንመጣ እውነትም ልጅቷ አዛለች። ማነው ከዚህ በፊት ቀደም ተጫውተን የምናውቅ ልጅ ከሆነች ምናልባት ታያላችሁ። ባክ ቱ ባክ 4 ጊዜ አሸንፋ ነው የመጣችው። አሁን እሷን እናያታለን ገብተን ኮንትሪቢዩሽን ሊስት የምትለዋ ላይ ገብተን ማለት ነው። ኮንትሪቢዩሽን ሊስት ስንገባ 4 ጊዜ ነው ያሸነፈችው። 12,712 ሰጥቷታል ማለት ነው። ይሄ ጊፍተር ሼድ የሚባል ጊፍተር ለምሳሌ ከ2 ሰዓት በፊት ወጥቷል ይላል። ስለዚህ እቺ ልጅ እንሞክራለን ማለት ነው። የማሸነፍ እድል ሊኖረን ስለሚችል ይቺን ለማሸነፍ እንሞክራለን። እንዴት ነው ጊፍት የምንሰጠው? ከታች እዚች ጋር ጊፍት ቦክስ አለች ታች ማለት ነው። እሷን ፕረስ እናደርጋት ጊፍት ቦክሶች ይመጡልናል። ከዚህ ላይ በየትኛው ማሸነፍ እንችላለን የሚለውን ሂሳብ እንሰራና ሞር 3,000 እና ከዛ በላይ ስለሆነ አሸንፉ የሚለው እንደ ዊን የሚቆጠረው ከ3,000 በላይ ያለ ፖይንት ስለሆነ 3,000 እንዘጋጃለን። ከዛ 3,000 ላይ ከተዘጋጀን በኋላ እዚህ ጋር በታፕታፕ 500 የማድረግ መብት ስላለን በአንድ ጨዋታ ታፕታፕ እናደርጋለን ቁጥራችን ከፍ እንዲል ማለት ነው። ምክንያቱም አንዳንድ ጊዜ ታፕታፑ ጨምሮ የእሷ ታፕታፕ ትንሽ ከሆነ የዛችኛዋ ልታሸንፉ የምትችሉበት እየወረደ ነው የሚሄደው። እነኛም ደግሞ ገብተው የሚያጫውታቸው ከሌለ ምናምን እንደዚህ ፒኬ የማይጫወቱ ከሆነ ቀን በቀን ገቢያቸው ብዙ ካልሆነላቸው የመሰላቸት ነገር ስለሚያመጣ አዳዲስ ኤጀንቶች ቀጥታ ማድረግ ያለባቸው እንትን ማለት ነው። አሁን እንለቃለን እንደዚህ ታይሚንግ አይተን ማለት ነው። 5 ሰከንድ ምናምን ታይሚንግ እናይና ለቀቅን። ለአጋጣሚ ልጅቷ አልለቀቀችም። ስለዚህ አሸነፍናት ማለት ነው። 2-3 ልጅ ስንጫወት ቀጥታ ደግሞ ከዚህ እንወጣለን። ይሄንን ምን ታደርጋላችሁ? ወረቀት ላይ ትመዘግባላችሁ። ያወጣችሁት ኮይን እንዳይምታታ ማለት ነው። እንዳታባክኑ ወረቀት ላይ ትመዘግቡና እዚችኛዋ ልጅ ጋር እንሄዳለን። ስንት ደቂቃ እንደቀራት ምናምን ባላንስ ለማድረግ ተነጋግራችሁ ማስጀመር ገብቷችኋል። እነኛን ልጆች አንቺኛዋ ዘግየት በይ የዚህን ያህል ሚኒት፣ አንቺኛዋ ይሄን ያህል ቀደም በይልኝ ብላችሁ ታስገቡና እዚህ አሁን ያቺኛዋን አጫውቼ የመጣው እዚህ ጋርም ለመስጠት ደረስኩ ማለት ነው። ምክንያቱም እንደዚህ ጊፍቶቹን እስከምትመርጡ ምናምን ነገር ኔትወርክ ያዝ ሊያደርጋችሁ ስለሚችል ቢያንስ የ1 ደቂቃ ልዩነት ከሌለው ኔትወርክ ይቆርጣችኋል ማለት ነው። 20 ሰከንድ ወይም ደግሞ 10 ሰከንድ ቀርቶት እዚችኛዋ ቤት ውስጥ ብገባ ላይደርስልኝ ስለምንችል ማሸነፍ የምንችለውን ጨዋታ ሳናሸንፍ እንቀራለን። የልጆቹንም ጊዜ እንጋፋለን። የኛም ጊዜ ደግሞ በአግባቡ ሳንጠቀመው እንቀራለን ማለት ነው። ግን ቀደም ብለን ከ1 ደቂቃ በፊት ወደ ቤታቸው ከተቀላቀልን ቀመር እንሰራለን። በምን ያህል እናሸንፋለን ምናምን የሚለውን እንዘጋጃለን። አሁን ለምሳሌ 14 ሰከንድ ነው የቀረው። ከ7 በታች ሲሆን ብንለቅ ሞር አሪፍ ነው ታይሚንጋችን። እነሱ ካልተዘጋጁ አሁን እኔ ለቀቅኩኝ። ከለቀቀች ታሸንፈኛለች፣ ካልለቀቀች የመልቀቅ ዕድሏ ዜሮ ይሆናል ማለት ነው። አሁንም አሸነፍን ማለት ነው። እንደዚህ እያደረግን
እናጫውታለን። ግን ትልቁ ነገር ምክንያቱም ፒኬ በምታጫውቱበት ሰዓት እንዴት ነው መረጃ የእነሱን መረጃ ማየት የምንችለው የሚለውን ማለት ነው። በቅድሚያ መረጃቸውን ለማየት የምንጠቀመው አፕሊኬሽን ቮን መሆን አለበት። ኦኬ እዚችኛዋ ላይ ነው የምንገባው። ተረዳችሁኝ? እቺ ቮን የምትለዋ ላይ ጀስት የነሱን ቪዲዮ እንነካለን ማለት ነው። ስትነኩት እዚህ ጋር ኮንትሪቢዩሽን ሊስት የሚል አለ አቅማቸውን ለማየት ማለት ነው። ኮንትሪቢዩሽን ሊስት የምትለዋን ስትነካት ቀጥታ ምኑ ጋር ይወስደናል? የእነሱን የተሰጣቸውን ጊፍት አሁን ይቺ ልጅ በታፕታፕ ምናምን ነው እንጂ ሁለቴ እያሸነፈች የመጣችው 170 ዝቅተኛ ነው። በቃ ይሄ የታፕታፕ ፖይንት በሉት የመልቀቅ እድላቸው 0 ነው ማለት ነው። ይሄ ሰውዬ እዚህ ጋር ኦንላይን አለ ወይ እንየው እስኪ። ይሄ ካለ ሊለቅ ይችላል። የለም ከአንድ ሰዓት በፊት ሄዷል። አያችሁ? ስለዚህ ሌጂት የመልቀቅ እድሏ 0 ስለሆነ እንዘጋጃለን ማለት ነው። እንዴት ነው የምንዘጋጀው? የኛን ፕሮፋይል ወይም ደግሞ የእሷን የምናጫውታት ልጅ ምስል ነካ ስናደርገው ጊፍት ያስመርጠናል። ወይም ደግሞ እዚች ጋር ይቻትላችሁ የጊፍት ቦክስ ልክ እንደ ቲክታክ ወይም በተለያዩ ጊፍት የምንሰጥባቸው አፕሊኬሽኖች ይመጣልናል። ከዛ በ3000 እንዘጋጃለን። ከዛ ታይም አይተን እንለቃለን። 5 ሰከንድ ሲቀረው ሞር ደግሞ 6 ሰከንድ ምናምን ሲቀረው ብንለቅ አሪፍ ነው። ኔትወርክ እንዳይቆርጠን አንዳንድ ጊዜ ማለት ነው። አሁን ይሄን ጨዋታ አሸነፍን ማለት ነው በቀላሉ። እንደዚህ እያደረጋችሁ ፒኬ አጫውቱ። ፒኬ ማጫወቱ ትልቅ ቫልዩ አለው። አንደኛ ትራንዛክሽናችሁ ያድግላችኋል የእናንተ። ሁለት ልጆቹ እዚህ ላይ የሚያገኙት ከላይቭ የሚያገኙት እንትን ይጨምርላቸዋል ኮይን ማለት ነው። ስለዚህ እንደዚህ በማድረግ ተጨማሪ ጊፍት ሰብስቡ። ሆስቶቻችሁ እንዳይሰላቹ አድርጉ። እነኚህ ሆስቶች አልተሰላቹባችሁም ማለት በቋሚነት እየሰሩ ነው ማለት የእናንተ ኮሚሽናችሁ እየጨመረ ይሄዳል እላችኋለሁ። ይሄ የዛሬ ምክሬ ነው። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ተጨማሪ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ጠይቁኝ። ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ አድርጉ። ኤጀንት የሌላችሁ ልጆች ተመዝገቡ። የኛ ኤጀንት አይዲያችን 79451351 ፍፄ የሚል ይመጣላችኋል። እዛ ላይ ኤጀንት ማያያዝ ትችላላችሁ። ጆይን ኤጀንት ብላችሁ ማያያዝ ትችላላችሁ። እንዴት ኤጀንት እንሞላለን የሚል ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ በሰፊው ማሳያችሁ ይሆናል።